ዛሬ ልናወራበት የፈለግኳት ርዕስ ፕሮናውን ስለምትለው ፕሮናውን ማለት ነው ተውላጠ ስም ምላት በአማርኛ ስምን ተክቶ የሚገባ ማለት ነው። ስም መደጋገም ወይም ደግሞ መጥቀስ ካልፈለግን ፕሮናውኖች እየተጠቀምን እናወራለን ወይም እንጽፋለን ማለት ነው። ግን ፕሮናውን በጣም በውስጡ ሰፊ ነው፣ ብዙ ነገሮችን ይይዛል። ከዛ ውስጥ በአንዷን ታይፕ አንዷን የፕሮናውን አይነት ነው የምናወራው። ምን የምትለው ሪፍሌክስ ፕሮናውን የሚባለው ሪፍሌክሲቭ ፕሮናውን በተደጋጋሚ ሰዎች ያው ይጠቀምባቸዋል ግን ስተትም ስለሚፈጥርባቸው እና ጥቅማቸውን ደግሞ በለጠ ስለማናውቀው ይሄ በአማርኛ ራስሽን ራሳቸው እያለ የምናወራበት ማለት ነው። እነሱ በእንግሊዝኛው ሰልፍ ወይም ሰልቭስ ይጨምርባቸዋል። ሰልፍ ወይም ሰርቪስ ኖርማል ፕሮናውን ላይ ሰልፍ እና ሰርቪስ እየጨመረ ለፕሉራል ከሆነ ሰርቪስ፣ ለሲንጉላር ከሆነ ሰልፍ እንጨምርባቸዋለን። እስኪ አንዳንድ ጠይቃቸው አልፋልፊያል። ከዛ ጥቅማቸው ላይ ፋንክሽን ተግባራቸው ላይ እንመጣለን። ራስሽን ማለት ከፈለግን እንበል ዮርሰልፍ፣ ራስህን ዮርሰልፍ። ራሳችሁን ሲሆን ደግሞ ሲበዛ ሰልቭስ ይሆናል ማለት ዮርሰልቭስ፣ ዮርሰልፍ፣ ዮርሰልፍ፣ ዮርሰልቭስ። ራሴን ራሴ ማይሰልፍ፣ ራሳችን አወርሰልቭስ፣ ራሷ ሄርሰልፍ፣ ራሱ ሂምሰልፍ፣ ራሳቸው ተምሰልቭስ። ለነገሮች ራሱ ወይም ራሷ ለነገሮች ያው ጊዜ ራሱ በሚለው ከወሰድነው ማለት ከፈለግን ይሆናል የተሰልፍ ይሆናል ማለት። ስለዚህ በቀላሉ እነዚህ ማየት ነው። ከዛ ግን ተግባራቸው ሁለት በጣም አስፈላጊ የሆነ ተግባር አላቸው። የመጀመሪያው አድራጊውን አጉልተን ማሳየት ከፈለግን፣ አድራጊውን ማለት የሆነ ድርጊት ተደርጓል። ስለዚህ ያን ያደረገውን አካል አጉልቼ ወይም ደግሞ አጋንኜ ማውራት ከፈለግኩኝ ከዛ ከአድራጊው አካል ቀጥዬ እነዚህ ሪፍሌክሲቭ ፕሮናውኖችን እጠቀምባቸዋለሁ ማለት ነው። ሪፍሌክሲቭ ፕሮናውኖችን አስገባበታለሁ። ይህ ማለት ሳብጀክቱ ማለት ነው አድራጊ ወይም ዱዌሩ ሳብጀክት ሆኖ ሲመጣ፣ ስለዚህ እሱን እያጋነኑ ሰዋራ ነው። ፎር ኤግዛምፕል ይህን ቪዲዮ የቀረጸው ጓደኛዬ ከሆነ my friend recorded this video or my friend recorded this video። ግን ማጋነን ወይም አጉልቼ ማሳየት ፈለኩ ጓደኛዬ ራሱን ቪዲዮ ቀረጸው ማለት ከፈለኩስ my friend ራሱ ስንል himself ከዚህ ጋር ተገባች ነው። my friend himself recorded this video፣ my friend himself recorded this video። ግን አይደለም ኦኬ እኔ ነኝ የቀረጽኩት ማለት እኔ ይሄን ቪዲዮ ቀረጽኩት I recorded this video። እኔ ራሴ ነኝ የቀረጽኩት ማለት ከፈለኩ ደግሞ I myself recorded this አድርጌ መጠቀም እችላለሁ። I myself recorded this video። እሺ ከዚህ ባለፈ ከሰብጀክት ባለፈ ደግሞ ኦብጀክቶችን ማለት ድርጊት ተቀባይንም ኢምፋሳይዝ ያደርጋሉ። ግን እነሱ ከምን አይደለም ብቻውን መቶ ማውራት ስትፈልግ ምሳሌ ይሄ ማን አድርገው ከተባለ እሱ ራሱ ማለት ከፈለግ ይሄ himself ማለት ይቻላል። I myself እንደሚቻለው ብቻውን ማምጥተው ማለት ነው። me myself ማለት ይቻላል። me myself or ከሌሎች ጋር እንደዚህ ኦብጀክት ሪሌቲቭ ጋር እነሱ መጠቀም ይቻላል። ከእናንተ ግን ማየት ያለባችሁና አስፈላጊ በጣም ጠቃሚ የሆነው አድራጊውን አጉልተን ማሳየት ስንፈልግ የምንጠቀምበት ነው ማለት ነው። ሁለተኛው ተግባራቸው ወይም ፋንክሽናቸው የሪፍሌክስ ፕሮናውን ደግሞ ምንድነው? አድራጊውና ድርጊት ተቀባዩ ሲመሳሰልብን ማለት አድራጊው ምን ድርጊት ተቀባዩ ምን ከሆንኩኝ ምን አድርጋለሁ ማለት ነው። ድርጊት ተቀባዩ ላይ እነዚህ ሚ ኦር አስ them him her እያልኩ ሳይሆን ማስገባው ሪፍሌክስ ፕሮናውን ይሆናል ይገባሉ ማለት ነው። ፎር ኤግዛምፕል አስተምራለሁ እኔ ማስተማር ስራዬ ቲች ነው። አስተማሪ ነኝ አይ ከዛ ማስተምረው አካል ሌላ ነው። ምሳሌ እዚህ ጋር ፊት ለፊት የቆመ ሰው አለ እሱን ነው ማስተምረው ከሆነ ምን ላለ ማለት ነው I teach this guy or I teach him አስተምረዋለሁ እሱ ከሆነ I teach him። አስተምራቸዋለሁ እነሱ ቢሆን ምሳሌ I teach them አደርጋለሁ ማለት ነው። ግን አስተማሪው እኔ ነኝ ተማሪው ምን ይስኩ ማለት አድራጊው እኔ ነኝ ድርጊት የምቀበለው ምንም ተደረገው እኔ ከሆንኩኝ ስለዚህ I teach them የነበረው ላይ I teach me አደረገው I teach him I teach them I teach me ነው። ስለዚህ me የምትለው ቦታ ላይ መግባት ያለበት የሚሳተው ምክንያቱም ማለት ሪፍሌክሲቭ ፕሮናውን ምክንያቱም አድራጊው I ነው ድርጊት ተቀባይ ደግሞ ራሱ I ስለሆነ ማለት ነው። ስለዚህ I teach myself I teach myself ይሆናል ማለት ነው። እዚህ ጋር ምሳሌ ሆነ ይችላልች ስሟን if we say አና ብንላት ስለዚህ አና ራሷን ትረዳለች። የምትረዳው እናቷን ከሆነ አና helps her mom ይሆናል። ወንድሟን ከሆነ አና helps her brother ይሆናል። በፕሮናውን የምትተካው አና helps him አና helps them አና helps me አና helps us። ግን አሁን ደግሞ ረጅሷ ሆነ ተረጅም እሷ ከሆነች አና helps her ነው አንልም። her ከሆነ ሌላ ሰው ያመለክትብናል። ስለዚህ አና helps herself ይሆናል ማለት አና ራሷን ትረዳለች። አና helps herself I think it's very clear። በጣም ቀላል ነው ግልጽ ነው ብዬ አስባለሁ። ኤግዛምፕል ግን በተደጋጋሚ ስሩበት። Thanks for that።